እዛው ማረሚያ ቤት ውስጥ እና የቤተ ክርስቲያኑ አስተዳደሮች መጥተው አነጋገሩኝ እኒ ሁለት አባቶች ጠበቃ ስላልነበራቸው ለሁለቱም የጠበቃ ከፈልኩ ለሳቸውም ለዚህ ለአባ ሳሙኤል ለሳቸውምና ለዛኛውም ቄስ ያው እሳቸው ጋር እንግዲህ ተፈተን ከወጣው በኋላ እሳቸውም ተፈተው ጉዳያቸው ተቋጭቶ እንትና ተገናኝተን ኑር መስጂድ አካባቢ ተገናኝተን የመጀመሪያ ጊዜ ከተፈተው በኋላ ስልክ ሲቀበሉ ነው ይሄ ፎቶ ተወሰነ ጊዜ ያው ሲዘዋወር አስተውሳለሁ እኔ አንድ ነገር እዚህን በዛም ጊዜ የሰጠው ሐሳብ ያለ ይመስለኛል ይሄ ጉዳይ ግድም እንዳልኩት እንደ አንድ አማኝ እንደ አንድ እምነት መምህር ይሄንን ወገን ማገዝ የኔ ግዴታ ነው ኢሹ የሚሆንም ጉዳይ አይደለም በጣም ትንሽ ብር ነው 10 ምናምን ሺህ ብር ነው ለሁለቱ ጠበቃ የከፈልኩት ማስተዋውሰው ትልቅ ነገር አይደለም ኢሹ የሚሆንም ነገር አይደለም እንደ ማህበረሰብ ግን ማዝ ነው እኔ የሚሰማኝ ልክ ይሄንን ፎቶ ሳይ ሲዘዋወርም ሐሳቡም ሲነሳ ሰማ መልካም ነገር ያነሰ በመምጣቱ ትንሽ ነገሮች የኛ ህይወት ግዴታዎች ነው የለት ከለት ተግባራቶች ሆኑት እየጠፋብን ስለሄደ ትንሽ ጉዳዮች ኢሹ መሆን ጀምረዋል እንደ ማህበረሰብ እስቲ ራሳችን እንመልከት የት ላይ ነን ያለነው የሚለውን ያሳየኛል ብያምናለሁ የእስር ቤት ጓዴ ናቸው አባ ሳሙኤል በጣም ደስ ይላል ኡስታዝ